የሰራኸው ወንጀል ሰማይ ጫፍ ቢደርስ አላህ ወንጀልህ እንዲምርልህ ትፈልጋለህ? ሁሉንም፣ ትንሹንም ትልቁንም፣ የመጀመሪያውንም የመጨረሻውንም። እንግዲያውስ ከፈለክ ይሄን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ነፍስህ ላይ አጅር እንድታገኝ አትሰስትባት። በሐዲስ አልቁድሲይ በሐዲሱ ትርጉም አላህ ሱብሓነሁ ወተዓላ እንዲህ ሲል ተናገረ። የብነ አደም፣ አንተ የአደም ልጅ ሆይ ወይም አንተ የሰው ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማ፣ ወንጀልህ ሰማይ ጫፍ ቢደርስ። ማን ነው እስቲ ከኛ ውስጥ ወንጀሉ ሰማይ ጫፍ የደረሰ? ላ የለም። ላኪን አላህ ሱብሓነሁ ወተዓላ ራሕመቱ እዝነቱ ሰፊ እንደሆነ ሊነግረን ስለፈለገ ነው። ከዛም ምን አለ? ثم استغفرتني፣ ከዛም ምህረትን ከለመንከኝ ገፈርቱ ለከ፣ ላንተ እምርልሃለው አለ። ያ እኽዋን ወንድም እህቶቼ፣ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ምንም ያክል ወንጀለኛ ብትሆኑ፣ ምንም ያክል ወንጀል ብትሰሩ፣ ወዲያው ተጸጽታችሁ ወደ አላህ ሱብሓነሁ ወተዓላ የምትወብቱ ከሆነ፣ ምህረትን የምትለምኑ ከሆነ አላህ ሱብሓነሁ ወተዓላ ይምራችኋል። አላህ እጅግ መሐሪ አዛኝ የሆነ ጌታ ነው ያለን። አልሐምዱሊላህ ረብል ዓለሚን። ሸይጣን ግን ይህንን አይፈልግም። ከዚህ በፊት የሰራውን ወንጀል አምጥቶ አግዝፎ ፊት ለፊት አስቀምጦ እንድታስበው እንድታብሰለስለው ያደርግሃል። ይህን ሁሉ ወንጀል ሰርተ እንዲሁ በቀላሉ አላህ የሚምርልህ ይመስልሃል ብሎ ይነግርሃል። ያ ሊያሞኘን የፈለገው አትስማው።